ጤና ይስጥልኝ የጨፌ ሚዲያ ተከታታዮች ባለፈው ጊዜ በጎፋ ዞን የመሬት መንሸራተት አደጋ ደርሶ ነበር። እሱን አስመልክቶ ፕሬዝዳንት ሰኝዳሹ እና ቡድናቸው የጨፌ ብረት ስራ ማህበርን ወክለው ወደዛ ሄዶ ነበር። እሱን አስመልክተን ቃለ ምልልስ ከሳቸው ጋር ልናደርግ ተዘጋጅተናል። እስከ ፕሮግራማችን ፍጻሜ ተከታተሉን እንላለን። ጉዞ እንደት ነበር? ሰላም እንኳን ደህና ጠበቃችሁን። ጨፌ ሚዲያ ፕሮግራም አዘጋጅና እንዲሁም የሚዲያ ባለሙያዎች ሆናችሁ ሁሉ እንኳን በሰላም መጣችሁ። እናንተም እኔም በሰላም ሄደን በሰላም መጥተናል። ነገር ግን የአገራዊ ሁኔታ የአፈር መንሸራተቱ ብቻም ሳይሆን የሰዎች እልቃሻው ለቅሶ እንዲሁም እጅግ በጣም አዘኑ የበረታ ጉዳዮች ነበረው። ከአንድ ቤተሰብ ማቅ የለበሰ አንድ ለመድኃኒት እንደተባለው አንድ ብቻ የቀረበት ከ10 ቤተሰብ ውስጥ 8ቱ አልቆ እጅግ በጣም እንደዚህ አይነት አዘን እንደዚህ አይነት መከራ እንደዚህ አይነት ድንገተኛ አደጋ በተኛህበት ከነ ቤተሰቦች ከነ እንስሳዎች መሬት አፏን ከፍታ ስትውጥ ልዩ አዘን ነው። መሪህ አዘን ነው። እጅግ በጣም በአገራችን ላይ የደረሰውን እንግዲህ ከሩቅ ከማየት በሚዲያ ብቻ ከማየት ከማወራት ባሻገር እዛ መገኘት አለብን ብለን ሄድናል። ወደ 7 ተቋማቶች ከሚኒስትር ዴታዎች የግብርና ሚኒስትር፣ ኢትዮጵያ ብረት ስራ ኮሚሽን፣ ቡናና ሻይ የኢትዮጵያ ቡናና ሻይ እንዲሁም ገንዘብ ሚኒስትር በጋራ በመሆን ነበር ወደዛ ያመራነው። ከብረት ስራ ማህበራት መካከል ደግሞ ከ110,580 የብረት ስራ ማህበር መካከል ጨፌ ተመራጭ ነው። እንዲሁም በሁሉም ነገር ሚዲያም ሁሉም ነገሮችን ስለሞላን የኛም ጨፌ ሚዲያ ድምጽ ስንሆንላችሁም ስለቆየን እንዲሁም ያዘን መግለጫንም ያዘን ምሪ ያዘንም መልእክት ስናስተላልፍም ስለቆየን እንግዲህ ያው ቀን በተሳካልን በሞላልን ቀን ደግሞ ሄደንላችሁ ልንገኝ ይችላል። ይሄ እንግዲህ ያው ወገን ለወገን ድራሽ ነው። ወገን ለወገን ድራሽ እንደመሆኑ መጠን ነግበኔ እንደማለት ነውና ነግበኔ ሲባል በክፋት ብቻ ሳይሆን በመልካም የሚመለስበት ሁኔታዎች አሉና ይሄን ጥንቃቄ ማድረግ ይኖርብናል። ከዚህ አንፃር እንግዲህ ያው በወቅቱ የነበረው ጉብኝቱ ላይ የተገኙት እነ ፕሮፌሰር ኢያሱ እነ ኮሚሽነር አብዲ መሐመድ ያለው እንዲሁም ዶክተር ደርባ ዶክተር ደረጀ ፍቅሩ ረጋሳ አሉ። ሁሉም የሚመለከታቸው አካላቶች እዛ ቦታ ላይ መስኖ እንዲሁም ደግሞ የተፈጥሮ ልማት የተፈጥሮ መልሶ ማልማትን የመሬት መልሶ መቋቋም ባለፈ በሚዲያ ቃል እንደገባን ሁሉ የግብርና ሚኒስትሮችን የሚመለከታቸውን አካላቶችን አቀናጅተን በጋራ ሆነን ሄደን ልናይና እንዲሁም ወደ 76 ሚሊዮን የሚገመት ምርትና እንዲሁም በጥሬም ከሚድሮክ ጭምር ወደ 25 ሚሊዮን ሰጥቷል። ሚድሮክም እንዲሁም ሌሎችም እኛም በበኩላችን ያለንን አካፍለናቸዋል። እዛ ስንደርስ ከሚያዛዝን ውስጥ አንደኛ አዘን፣ ሁለተኛ ሸራ ወጥሮ መኖራችሁ ባሻገር ነገም ተስፋ የላችሁም። እነኚህ አካባቢ ለነገም ቶሎ ብሎ አስተዳደሩ ኢንጂነር ዳግማይ ይባላል ከሳቸው ጋር በደንብ አውርቼዋለሁ። መንገድ ላይ ጉብኝቴን አይተናቸው አዘንተኞችን አይተን ስንመለስ ነግሬዋለሁ። አንዳንድ ሀሳብን አሁንም አስጊ የሆኑት መንገዶች አሉ። መንገዶቻቸው ጋራ ሸንተረሩ እጅግ በጣም የሚያስፈራ ነገሮች አላቸው። አሁንም በፍጥነት እሱ ብቻ አይደለም። በነገራችን ላይ አካባቢ መሰረተ ልማት መስመሩንም በተመለከተ መንገዱን ብትመለከት አስፋልት መንገዱ ብትመለከት መንገዳችሁ ራሱ እንደ መንገድ የሚቆጠር አይደለም። መንገድ የለውም። አስፋልት ተሰርቷል እንዳትል አልተሰራም። ተቆራርጦ በ10 ሜትር ርቀት እየተጠፈጠፈ ሲሚንቶ እየተጠፈጠፈ የተቆራረጠበት ሁኔታ አለ። ያ እጅግ በጣም ያዛዝናል። እንግዲህ ማህበረሰቡ የዛ ሀገር ተወላጅ የሆኑትም ዴታ ሚኒስትሮችም የግብርና ዴታ ሚኒስትሩም እንዲሁም ሌሎችም ኮሚሽነሮችም በየደረጃ ያሉትም እጅግ በጣም ትልቅ አዘን ነው የተሰማን። እንግዲህ ፈጣሪ ከረዳን እንዲሁ አሁንም ጀማ ወደ ጅማ ጎማ
አካባቢም በተንሸራተተው ፓርላማን በጎበኛቸው ልክ እኛም እንጎበኛቸዋለን ብለናል። እንዲሁም ሲዳማ ክልልም ተከስቶ ነበር። የሲዳማም ቀለል ያለ ነው። የሲዳማና የጅማ ተመሳሳይ ነው፣ በመጠነኛ ነው። ነገር ግን ጥንቃቄ ያስፈልጋል። አሁንም መሪ ሀሳብ፣ መሪ ምክር ያስፈልጋል። መሰረተ ልማት ያስፈልጋል። ከአረንጓዴ አሻራ ጋር ተያይዞ ችግኝ መትከል፣ ዛፎችን መትከል፣ መሬትን በደንብ አድርጎ መገንባት ያስፈልጋል። የግድ እንደዛ ካልተደረገ በስተቀር አወዳደቁ አሁንም ቢሆን አስጊ ነው። መሬቶቻችን ተንሸራታች ነው። በጣም 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 ልብ የሚነካ ነበረ። አዘኑ አዝነንላቸዋል። በጣም አሳስቦን ነበረ። ጨፌ የወጣቶች ህብረት ስራ ማህበር ለተጎጂ ወገኖቻችን ያደረገው ድጋፍ ምን ምን አይነት ነበር? ሩዝ አድርገናል። ሩዝ ነው የዘኔር ነኛ 10 ኩንታል ሩዝ ነው የሰጠን። ወደ 100,000 የሚገመት ሩዝ ነው የዘኔር ነው። ሩዝ ብቻም ሳይሆን እኛ ሩዝ ነው ከኪሳችን ያወጣ ነው። ነገር ግን ሌሎችን ማህበራትን በማስተባበር የሰራ ነው ትልቁ ጀብዱ ስራችን። ሌሎችን አባሎቻችን ማህበራቶችን ሌሎች ማህበራቶችን የተለያዩ ማህበራቶችን በማስተባበር ከፌደራል ህብረት ስራ ኮሚሽን ጋር በመሆን ወደ 1,270,000 ብር የሚገመት ፍርኖ ዱቄት የተለያዩ ምርቶችን ይዘን በመሄድ በትላንትናው በ7 እና 8 መንገድ ላይ ቆይተን ሁለቱንም ቀን ከ6 ጀምሮ መንገድ ላይ የቆዩት አሉ። እንዲሁም በትላንትና ዕለት እንግዲህ በ9 ሙሉ በሙሉ አስረክበናቸው በ8 አስረክበን በ9 ፊታችን ወደዚህ ያዙረናል። አይተን መተናል። እንግዲህ ያው ጨፌ በማስተባበር ረገድ እጅግ በጣም ከሁሉም ብሔር ብሔረሰቦች ጋርም እንደምንገናኘው እንደምንቻቻል እንደምንተዋወቅ ሁሉ በሚመለከተው ደረጃ በደረጃ ካሉትም አካላቶች ጋርም በመነጋገር አስፈላጊ የሆነ አሁን መፍትሄ እንዲሰጥ ሄደንም እንድናያቸው ውንባችሁን ለማዳበስ ጭምር ውንባችሁን ለማበስ ችለናል። እድለኛ ነን። ሄደን እንደዛ በማድረጋችን እድለኛ ነን እንጂ መክረኛ አይደለንም። ግን ፈጣሪ ይቅር ይበለን፣ እነሱም በዚሁ ይብቃቸው ይበላቸው። እጅግ በጣም የሚያዛዝነው እሱ ነው። ካደረግንላቸው ልክ የነሱ አዘን ልባችንን የሚነካ ነበረ። እጅግ በጣም የሚያዛዝን ነው። ከሞቱባቸው ሰዎች ከሞቱባቸው ይልቅ ደግሞ ያልሞቱባቸውም ስጋት አለብን ነው። አሁንም አንሶኝ ነው የምለው። ስለዚህ የክልሉ ርዕሰ መስተዳድሩም እንዲሁም ዞኑም እንዲሁም ፌደራል ላይ ደረጃ በደረጃ ያለው አካላት እንደዚህ አይነት ስጋት ያለውን አካል ማህበረሰብን ከስጋት ነፃ የሆነ አካባቢ ላይ ማስፈር ግድ አስፈላጊ ነው ሆነ። ስለዚህ ችሎ በርትቶ እዛ አካባቢ ያለው ቶሎ ብሎ ጠገና ማድረግ አለበት፣ መንገድ መዘርጋት አለበት። ማህበረሰቡ ቀጥታ የሚገናኙበትን ሁኔታና ሰፈራ ሊፈጠርለት ይገባል ብዬ አስባለሁ። ያው ጨፌ ከወሰደው አንፃር ካደረገው አንፃር ጨፌ በሚዲያችን ድምጽ በመሆኑ እኛም በማነሳሳት በማነቃቃት ቶሎ ብሎ ሁሉም እንዲደረስ ማድረግ እንዲሁም ሌሎቹ አስተባባሪነት በሚኒስትሮች ደረጃም ያሉትም ኮሚሽነሮችም ተጠሪ ተቋማቶችም እንዲሄዱ ማድረግ አንፃር አስተባባሪን ከመሄድ አንፃር ጉልህ ሚና ተጫውተናል። እጅግ በጣም ጥሩ ነበረ። አካሄዳችንም መልካም ብዬ አስባለሁ። በደረሰው አደጋ አንፃር የተደረገው ድጋፍ ተደራሽነቱ ምን ይመስላል? ተደራሽነቱ እንግዲህ ባየነው ልክ እዛው ያይልን ባየነው ልክ ጥሩ ይዘት ይዞታል። የሚመለከተው አካላቶች ጥሩ ይዘት ይዟል። አስተዳደሩ በተለይ ህዝባዊ አስተዳደር ነው። እጅግ በጣም ማህበረሰቡም የሚወደው እሱም ሰውን የሚወደው እጅግ በጣም ያዳርሳሉ። ታማኝ ናቸው። ሌላው ይቅርና ሁሉንም እየተቀበለ እንግዶችን ሁሉ እየተቀበለ ሲያብራራላቸው መወል ሲያስረዳ የነበረውን ችግር ሲገልጽ መወል አዘንን ድርጊቱን እልቂቱን እየገለጸ ወደፊቱ እያመጣ
ሲገልጽ ለሰዎች ሲያስረዳ መዋል ራሱ እጅግ በጣም ከባድ ሐዘን ነው የሚጨምረው። ድርብ ሐዘን አስተዳደሩ ላይ ያለ ማለት ይቻላል፣ ኃላፊነት ላይ ያለበት ማለት ይቻላል። ስለዚህም ተደራሽነት ላይ እንግዲህ በቋሚነት እዛ የሚከታተል የስጋትና አደጋ ቁጥጥር ባለስልጣንም እዛው የተመደቡትም አሉ። እንዲሁም ደግሞ የሰብአዊ መብት ኮሚሽኖችም እዛው አካባቢ ላይ ስለተገኙ ስላሉ እንደገና ደግሞ የሚመለከተውም አካል ለእርስ በርሳቸውም ስለሆነ ይሄን አክል ተደራሽነት ችግር አለባቸው ብለንም አንሉም። አክሰስ ነው እየሄዳላቸውም ያለ እርዳታ ድጋፉም ኢትዮጵያ ደግ ህዝብ ነው። የኢትዮጵያ ህዝብ ደግ ህዝብ ነው። ከዚህም ሁኔታ ሳይለይ ፈተናን ሳይፈራ ጥሶ ሄዶ ቦታው ድረስ እያዳረሰ እያበሳቸው ያለበት ሁኔታ አለ። ፈጣሪ አምላክ ጽናቱን ይስጣቸው። ፈጣሪ ያጽናቸው። የታመመውን ደግሞ ይማርላቸው። የሚዘገንነው ስምንት ቤተሰብ ያለው እናትና አባት ጭምር ከሱ ጋር 9 የነበሩት 8ቱ እናቱም አባቱም እህቶቹም ወንድሞቹም 8ቱም አንድ ላይ አንድ ጉድጓድ ውስጥ በዛው አልቆ አንድ ብቻውን ቀርቶ ጭንቅላቱም አእምሮን እየሳታ ያለ አንድ ወጣት እጅግ በጣም የሚያዛዝን አእምሮ የሚነካ አሁን ሆስፒታል ገብቶ እየታከመ ያለበት ሁኔታ ነገር ግን ምንም ሊሻለው ያለመቻሉ እጅግ በጣም አእምሮ የሚነካ አዛኔታ ላይ የነበረበት ነው። እንደዚህ አይነት መከራዎችም አሉ። እኛ እንግዲህ ይሄንን አይተን ከዚህ ላይ ተምረን ሌላው ማህበረሰብ ሌላው ኢትዮጵያውያኖች ይሄን አይቶ አለምንም አይነት ጥይት አለምንም አይነት ቀጠሮ አለምንም አይነት ኮሽታ አለምንም አይነት ስርዓት ያለው ቀብር ክብር ያለው ቀብር እንባን ሳይኖር በድንገት ይመጣል ፈጣሪ። እንደዚህ ይመጣል ፈጣሪ፣ በጅልማን ይመጣል ፈጣሪ። ይሄንን አይቶ ክፋት አለመደራረግ፣ ክፉ ነገር አለመተሳሰብ፣ መጥፎ ነገር አለማድረግ፣ ቆም ብሎ ወደ ራስ አስቦ አገሬ ኢትዮጵያ ምን ያረገችልኝ ከማለት ይልቅ እኔ ለአገሬ ምን ያረኩለት የሚል ራሱን በራሱ መጠየቅ ብቻል እጅግ በጣም መልካም ነው ብዬ ነው የማስበው። ከዚህ ባሻገር እንግዲህ ያው ምንም የሚሆኑት ነገሮች ሁሉ በተቻለ መጠን ተቻችሎ መሄድ አለበት ብዬ ነው የማስበው። ፈጣሪ አምላክ ያዘኑትን ያጽናችሁ፣ የሞቱትን ነፍሳችሁን ፈጣሪ ይማርላችሁ፣ የታመመውን ደግሞ ፈጣሪ ይማርላችሁ። እንግዲህ ምንለው ይሄን ነው። በመጨረሻም ጨፌ አሁን የዜግነቱን ግዴታውን ተወጥቷል። የተጎዱ ጋር ደርሶ የሚያስፈልገውን እርዳታ አድርጎ ነበረ። ለሌሎች ድርጅቶች፣ የህብረት ስራ ማህበራት እንዲሁም ለግለሰቦች የሚያስተላልፉት መልእክት ካለ? ኢትዮጵያኖች ፍቱ መድኃኒት እኛው ኢትዮጵያኖች ነን። ኢትዮጵያን ለኢትዮጵያኖች ደራሽ ነን። በታሪክ ትርክት ከመባለታችን ተመልሰን እርስ በርሳችን ተከባብረን ተዋደን ተፈቃቅረን ችግር ቢኖር እንኳን ተመካክረን ያንተ ህመም የኔ ህመም ነው ብሎ ያንተ ቁስል ለኔ ህመም ነው፣ ያንተ ሐዘን ለኔ ምሬት ነው ብሎ መተሳሰብ ይኖርብናል። ሰውኛ አስተሳሰብ መያዝ አለብን። ሌሎች እንግዲህ ሶሻል ኮሚኒቲ የሚባለውን በደንብ በየመስሪያ ቤትም በየህብረት ስራ ማህበራትም ሌሎችም ዘምኖ መጠናከር አለበት። በተቻለ መጠን ጠንከር ብሎ ሁሉም በጋራ ሆኖ መንግስታዊም ሆነ መንግስታዊ ያልሆነም ቅድመ ዝግጅት ብሔራዊ እርዳታ ኮሚሽን፣ ብሔራዊ ጎተራ ምርት ማቆያ ቢኖር መልካም ነው። እንዲሁም ህብረት ስራ ማህበራት ኮኦፐሬቲቭ ላይ ህብረት ስራ ማህበራትን ጠንክሮ መንግስት ከገነባው ህብረት ስራ ማህበራት ምን ጊዜም በሁሉም ነገር ግንባር ቀደምት ነው። ማንም የማይበገረው ነው። ለማንም የማይበገር የትኛውም ችግር ላይ ቀድሞ ደራሽ ይሄው ህብረት ስራ ማህበራት ነው። መገለጫውም ይሆንና ማሳያውም ይሆንና ፖሊሲ ሄዷል ወይ ፖሊሲ እዛ ቦታ ላይ አለ ወይ ብለህ ብትል የለም። ሼር ካምፓኒዎች አሉ ወይ ብለህ ብትል የሉም። ስለዚህ መንግስት ኮኦፐሬቲቭን ማጠናከር አለበት፣ ህብረት ስራ ማህበራትን ማጠናከር አለበት፣ ሊጠቀምበት ይገባል።
ህብረት ስራ ማህበራትም ደግሞ መደበኛ ስራቸውን የአፈጣጠር ባህሪያቸውን መከተል አለባቸው። ትልቁ ነገር ወገን ለወገን ደራሽነት ነው። የእናት እንባ ያንተ እንባ ሆኖ መታየት አለበት። በዛ ልክ መተሳሰብ ከተቻለ ሁሉም ችግሮቻችንን እንፈታለን እናሸንፋለን የሚል ሐሳብ አለኝ። በርትቶ ኢትዮጵያኖች ይደራጁ፣ በመደራጀት የጋራቸውን ችግር እንዲያሸንፉ ከወዲሁኑ አሁንም ደጋግሜ እንዳወድሮው ሁሉ መልእክቴን ላስተላልፍላቸው ፈልጋለሁ። ጠንከር ብሎ ወጣቱ ከመቀመጥ ይልቅ የሶሻል ሚዲያ ጦረተኛ ከመሆን መላቀቅ አለበት። ጠንክሮ በጉልበቱ በጊዜው በዘመኑ በእድሜው መጠቀምና መስራት ይኖርበታል ብዬ አስባለሁ። ይህን ይመስላል። ፕሬዝዳንት ሰኚ ዳሹ የጨፌ ህብረት ስራ ማህበር ፕሬዝዳንትና መስራች ከኛ ጋር ፈቃደኛ ሆነው ቃለ ምልልስ ስላደረጉ እናመሰግናለን። እኔም አመሰግናለሁ እጅግ። በርቱ፣ ቀጥሉት። የተቀሩትንም ፕሮግራማችን የጨፌ ሚዲያ ፕሮግራማችን ደረጃ በደረጃ በፍጥነት ማህበረሰቡ ፊት እንዲደርስ እናንተም ጠንክራችሁ ስሩልን። በነበራችሁ ጠንካራ ጎናችሁ ላይ ጥንካሬያችሁን ስትጨምሩበት ይበልጡኑ ለሌሎች ተምሳሌ እንድትሆኑ ከወዲሁ አደራ ይላችኋለሁ። በርቱ፣ ጠንከሩ። ሁሉም ነገር ጠንክረን ከሰራን ሁሉንም እናሸንፋለን፣ ካልሰራን ግን እንሸነፋለን። በርቱና ጠንክራችሁ በማህበራዊ በኢኮኖሚያዊና አገራዊ ጉዳይ ላይና እንዲሁም ወቅታዊ ጉዳይ ላይ በፍጥነት ቶሎ ብላችሁ እንድታስተላልፉ አደራ እላችኋለሁ። እኛም ከጎናችሁ እንሆናለን። አዟችሁ በርቱ። አመሰግናለሁ። እንግዲህ የጨፌ ሚዲያ ተከታታዮች የጎፋን ጉዞ ተከትሎ ከፕሬዝዳንት ሰኚ ዳሹ ጋር ያደረግነው ቃለ ምልልስ እነዚህን ይመስል ነበረ። ከሌሎች ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ።